የጸረ ኤችአይቪ መድኃኒት ውጤታማነቱ እንዴት ነው እና ኤችአይቪ ያላቸው እንደማንኛውም ሰው መኖር ይችላሉ ወይ የሚል የተጠየቁ ሁለት ተያያዥነት ያላቸው ጥያቄዎች አሉና ለነዚህ ጥያቄዎች መልስ ለመስጠት ነው። ቪዲዮዎችን ከወደዳችሁ ፎሎ፣ ላይክ እና ሼር ማድረጋችሁን አትርሱ። ኤችአይቪ ያላቸው መድኃኒታቸውን በአግባቡ ከተጠቀሙ ረጅም ጊዜ መኖር ይችላሉ። ኤችአይቪ ያላቸው ቫይረሱ ከሌላቸው ጋር ሲነጻጸሩ የእድሜ ጣራቸው በጣም ተቀራራቢ ነው። የዚህ ምክንያት በአሁኑ ጊዜ ያሉ የጸረ ኤችአይቪ መድኃኒቶች ከፍተኛ ብቃት ስላላቸው ቫይረሱን በሚገባ መልኩ ስለሚቆጣጠሩ ነው። መድኃኒቱ በጣም ዘግይተው የሚጀምሩ ሰዎች ላይ ግን ይህ ሁኔታ የማይኖርበት አጋጣሚ አለ። በተለይ በጣም ዝቅተኛ የሲዲ4 ቁጥር መውረድ ያላቸው ታማሚዎች ለምሳሌ ሲዲ4ቸው ከ50 በታች የሆነባቸው ሰዎች ላይ ይህ ሁኔታ ላይከሰት ይችላል ነው። የዚህ ምክንያት ኤችአይቪ በዚህ ደረጃ ላይ ሲደርስ ሲዲ4 ህዋሶችን ብቻ ሳይሆን ሲዲ4 ህዋሶችን የሚያስገኙ ህዋሶች ወይም ደግሞ ወላጅ ህዋሶች ልንላቸው እንችላለን እነዛ ህዋሶችንም ጭምር ስለሚያጠቃና ስለሚያጠፋ ነው። በዚህ ምክንያት በዚህ ደረጃ ላይ ያሉ ታማሚዎች መድኃኒቱን እየወሰዱ ቫይረሱ በደንብ መቆጣጠር ቢችሉ እንኳ የሲዲ4 ህዋሶቻቸው ቁጥር አይጨምርም ነው። ይህ ደግሞ በተለያዩ በሽታዎች ምክንያት የመጠቃት ሁኔታቸው እንዲቀጥል በማድረግ ህይወታቸው አደጋ ላይ እንዲወድቅ ማድረጉ አይቀርም ነው። ስለዚህ ይህ ሁኔታ እንዳይመጣ ለመከላከል ቫይረሱ ያለባቸው ሰዎች በሽታቸው በዚህ ደረጃ ላይ ሳይደርስ በጊዜ መድኃኒት እንዲጀምሩ ይመከራሉ ነው። መድኃኒት ዘግይቶ መጀመር የሚያስከትለው ሌላ ችግርና መፍትሄውስ ምንድነው የሚለውን በቀጣይ ቪዲዮ የምናይ ይሆናል።